የራሳችንን የመንግስት ሌቦች ለማወቅ ለመቆጣጠር ሙስናን ለማጥፋት የማያስችል ጫካ ስለፈጠረብን ነው። እዚህ ጫካ ውስጥ እስከገባን ድረስ ራሳችንን ማጽዳት አንችልም። ራሳችንን ማጽዳት ካልቻል የጊዜ ጉዳይ ነው። እርስ በርሳችን መበጣበጣችን አይቀርም። ስልጣን የመክበሪያው መንገድ ብቸኛው መንገድ በሆነበት ሀገር ዘላቂ ሰላም ይኖራል ማለት ዘበት ነው። አንዳንዶቹ ቀልደኞች በውሻቸው ስም ጭምር ፈቃድም ያወጣዋል። ፈቃድ ያወጣው ሰው ነው ውሻ ነው ማወቅ አይቻልም። ብዙ ሰው አዲስ አበባ እየተለወጠች ነው፣ እየተለማች ነው፣ እየለማች ነው፣ ዳንኪራው ጭፈራው ሌላ ነገር ነው፣ አዲስ አበባ አድጋለች ነው የሚለው። ጥሩ ህንጻ መገንባቱም ይጠላ ሰው የለም። ነገር ግን አሁን ከተገነቡት ህንጻዎች ውስጥ 1/3 እንኳን ፋብሪካ ቢሆኑ ኖሮ በአገሪቱ በአጠቃላይ እድገት ላይ ሊኖር ይችል የነበረው ተጽዕኖ በፍጹም መገመት አያዳግትም። ወደ ማኒፋክቸሪንግ የሚገባው ህንድና ቻይናና ቱርክ ነው። በትውስጥ ካፒታል ለዘላለሙ ማደግ አንችልም። ማሟያ ነው የሚሆነው የውጭ ካፒታል። የራሳችንን ጥረት ከተካ አገር አይኖርንም። ማሟያ ከሆነ ይደግፋል፣ ቀዳዳውን መሸፈን ይችላል። ነገር ግን ምሰሶ የራሳችን መሆን አለበት። በራሳችን ምሰሶ ያልቆመ ኢኮኖሚ ከጥቂት ጊዜ በኋላ አገር የሌለን ባይተዋሮች ነው የምንሆነው። ስለዚህ የኛ ባለሀብት ማኒፋክቸሪንግ ላይ እየገባ ያለው በጡጦ ነው እየተንጠባጠበ ወደ ማኒፋክቸሪንግ እየገባ ያለው። በህንጻ ግንባታ ግን እንደ አንድ ነገር ነው። የመረጃ ብላክ ሆል ነው የሚፈጥረው። ይሄን ማወቅ በማይቻልበት ወቅት የፈለገው የመንግስት ባለስልጣን ይዘርፍና ከየት አመጣው ሲባል ያክስቴ ልጅ አሜሪካ አለችኝ ላከችልኝ ይላል። ያክስቱ ልጅ ነች ያጎቱ ነች የላከችው ማንም ሊያውቅ አይችልም። ደግሞ 5-6 ፈቃድ ያላቸው አሉ። አንደኛው ፈቃድ ሲወጣ ሲያልቅ ይሄኛው ሁለተኛው ፈቃድ ከኪሳቸው ያወጡና በሁለተኛው ፈቃድ ይሰራል። ባለ ፈቃዱ ማን እንደሆነ አይታወቅም። አንዳንዶቹ ቀልደኞች በውሻቸው ስም ጭምር ፈቃድም ያወጣዋል። ፈቃድ ያወጣው ሰው ነው ውሻ ነው ማወቅ አይቻልም።